ለህዝብ ጥቅም ለመስጠት የተቋቋሙ ግዙፍ ተቋማት የታሰበላቸውን አገልግሎት ለህዝብ መስጠት እንዲችሉ ፖሊስ የቅድመ ወንጀል መከላከል ስራውን በቀንም ሆነ በሌሊቱ ክፍለ ጊዜ እያከናወነ ይገኛል። ይሁን እንጂ ፖሊስ በዚህ መልኩ ቢሰራም በከተማችን በተለያዩ አካባቢዎች መሰረተ ልማቶች ላይ የስርቆት ወንጀል እየተፈጸመባቸው ይገኛል። ላብነት ያህል ንብረትነቱ የኢትዮ ቴሌኮም የሆነ በጉለሌ ክፍለ ከተማ ወረዳ 4 እና ወረዳ 2 አካባቢ ለ700 ያህል ኗሪዎች አገልግሎት መስጠት የሚችል ኬብል ሲቆርጡ የተገኙ ተጠርጣሪዎች ተይዘው ምርመራ እየተጣራባቸው ይገኛል። 12 ተጠርጣሪዎች ተይዘዋል። በ12 አንደኛው ምርመራ መዝገብ ላይ ከተያዙ ተጠርጣሪዎች አንድ ብቻ ሲቀር ሌላውን ይዘን ምርመራ መዝገቡ ባለበት እንዲወሰን አርቲዲ ከአቃቢ ጋር በመነጋገር አርቲዲ ያስከፈተን። አንደኛው ላይ ደግሞ ምርመራ ገና በማጣራት ላይ እንሄዳለን። አንድ ተጠርጣሪ ነው ያልተያዘው። ለመያዝም ጥረት እያደረግን ያለንበት ሁኔታ ነው ያለው። በተመሳሳይ መልኩ በየካ ክፍለ ከተማ በኢትዮጵያ ኤሌክትሪክ ኃይል ላይ የስርቆት ወንጀል ሲፈጽሙ የተያዙ ተጠርጣሪዎችም ከነግዚቢቱ ተይዘው ምርመራ እየተጣራባቸው እንደሚገኝ መርማሪው ተናግረዋል። ከሌሊቱ 6 ሰዓት ሲሆን በየካ ክፍለ ከተማ ወረዳ 06 ክልል ልዩ ቦታው ለም ሆቴል አካባቢ ሲሆን ተጠርጣሪዎቹ ብዛታቸው 3 ሲሆን ርዝመቱ 30 ሜትር የሚሆን የአዲስ አበባ መብራቶች ባለስልጣን የሆነውን እሱን ሰርቀው ሲሄዱ ያው በአካባቢ በነበሩ ፖሊሶችና በአካባቢ በነበሩ ህብረተሰብ የተያዘ መሆኑን ምርመራ አጣርተን ተከሳሾችን ጉዳያቸው ማረሚያው ነው እየተከታተሉ ነው የሚገኙት። የኢትዮ ቴሌኮም መሰረተ ልማት ለሀገራችን ወሳኝ የልማት ኃይል ነው። አሁን ላለው የአሰራር መዘመንም ሆነ በቀጣይ እንዲኖር የሚፈለገውን የቴክኖሎጂ ከፍታ ኢትዮ ቴሌኮም በቀዳሚነት የሚጠቀስ አገልግሎት ሰጪ ተቋም ነው። የዚህን የህዝብ ሀብት የሆነ ተቋም ንብረቱ በተለያየ መልኩ ጉዳት ሲደርስበት ይስተዋላል። በዚህ በጀት ዓመት በ2017 በጀት ዓመት እኛ ሪከርድ ያደረግናቸው ከ315 በላይ የቴሌኮም መሰረተ ልማት ላይ የደረሱ ጥፋቶች አሉ። በተለይ የመስመር ወይንም የኬብል መሰረተ ልማቶቻችን ላይ ማለት ነው። እነዚህን ቢያንስ ለአራት የተለያየ ካቴጎሪ ከፍለናቸዋል። አንደኛው ሆን ተብሎ የሚጠፋ ጥፋት ነው። ለስርቆት ሊሆን ይችላል። በተለያየ ሪዝን የሚጠፉ ጥፋቶች አሉ። እነሱ ወደ 127 አካባቢ ጥፋቶች ደርሰዋል ባለፉት ኦልሞስት 7 ወሮች እና 6 ወሮች ማለት ነው። ከዛ በተጨማሪ በኮንስትራክሽን ምክንያት የደረሱ ጥፋቶች አሉ። አንዳንድ ጊዜ የመሰረተ ልማት ቅንጅት ስራዎች እየተሰሩ ቢሆንም በወረዳ ደረጃ የሚሰሩ የልማት ስራዎች መቀናጀት ላይ ስቲል የሚቀራቸው ነገር አለ ብዬ አስባለሁ። ከላይ ያሉ የቅንጅት ስራዎች አሁን በጣም በተሻለ ሁኔታ ደረጃ ላይ ነው ያሉት፣ ግን ወደ ታች ስንወርድ ስቲል የሚቀር ስራ አለና ከሱ ጋር ተያይዞ በልማት ምክንያት የጠፉ ወይንም የደረሱ ኢንሲደንቶች ወደ 59 አካባቢ ኢንሲደንቶች ሪከርድ አድርገናል። ሌላ በአደጋ በመኪና አደጋ በተለያዩ እንትኖች ፖሎች በመገጨት የሚመጡ የኬብል መቆራረጦችና የአገልግሎት መቆራረጦች አሉ ማለት ነው። እነሱ ወደ 41 አካባቢ ይደርሳሉ። ሌላኛው በናቹራል ዲዛስተር የምንለው ለምሳሌ በነፋስ ምክንያት የሚወድቅ ዛፍ የሚቆርጠው በመሬት መንሸራተት የሚደርስ እንደዚህ አይነት ጉዳቶች ወደ 88 አካባቢ ኢንሲደንቶች ሬጂስተር አድርገናል። በጠቅላላ ወደ 315 የሚሆኑ አደጋዎች በኔትወርካችን ላይ እንደደረሱ ባለፈው 6 እና 7 ወር ውስጥ ሬጂስተር ያደረግነው ነገር ያሳየናል። ፖሊስ በግለሰቦችም ሆነ በተቋማት ላይ ወንጀል እንዳይፈጸም የቅድመ ወንጀል መከላከል ስራውን ይሰራል። ይሁን እንጂ ለኢትዮ ቴሌኮም መሰረተ ልማት ታስበው በውድ ዋጋ የተገዙ ንብረቶች ለረጅም ጊዜያት አገልግሎት ላይ ሳይውሉ የሚቆዩበት አጋጣሚ ይፈጠራል። ስራው እየሰራ ነው። ከሳምንት ከሳምንት በቀን በየትም እየሰራ ነው። የሚፈጽሙ ሰዎችም አብዛኛው እየተያዘ ነው ያለው። የሚያመልጥ የለም። እስካሁን በተፈጸሙ ላይ አብዛኛው እየተያዘ ነው ያለው። ለምሳሌ በቴሌ አካባቢ ያሉ እነዚህ አዲስ ሲዘረጋ የነበሩ የሚነሱ አሉ። እነሱ ናቸው አሁን ሲሰረቁ ያሉት። እነሱ አሁን እንደ አስተያየት የሚሰጠው ምንድነው ያው ለኛም አጋዥ ሊሆን ስለሚችል ቢነሱ መልካም ነው። አሁን አብዛኛው እየወሰዱ ያሉት ቆራሌ ጋር ነው ይሰጥ ያሉት። ቆራሌ ቤት ሲያስረክቡ ነው እያዝናቸው ያሉት። ይሄ በተጨባጭ በማሳያ መግለጽ ይቻላል። እየጠበቅሽ ማለት ግን አንዳንድ ክፍተቶች ደግሞ አይኖርም አይባልም፣ ይኖራሉ። ለምሳሌ ጉድጓድ ነው የኛ አባል እየተቋጠረ በሚሄድበት ጉድጓድ ቁጭ ብለውም በመጋዝ ሲቆጡ የተያዙበት ሁኔታዎች አሉ፣ በሌሊትም በቀን። ስለዚህ ይሄ ደግሞ ስትጃቸው ሲመሩ የት ነው የሚወስዱት? ቆራሌ ቤት ነው የሚሸጡት። ስለዚህ ከነሻጭ ጭምር የተያዘ ነው ያለው። ግን ምንድነው አሁን ለምሳሌ እነዚህ የሚነሱ ነገሮች ተነስተው የሆነ ቦታ ላይ ቢሰበሰቡ ለኛም ለጥበቃችን ጥሩ ይሆንልን ነበር። አሁን ተበትነ ያለ በየቦታው ለምሳሌ ይሄን ብናይ ከ6 ኪሎ እስከ ሽሮ ሜዳ ያለው በቀን በሌሊትም መስመር ላይ አባል አለ። ጎድጓዳ ያሉ ቦታዎች ምናምን እየፈለጉ ደግሞ አጋጣሚ የሚጠቀሙበት ሁኔታዎች አሉ። ሰብሰብ ቢል ደግሞ ለኛ ሞር የተሻለ ጥንካሬ ይፈጥራል የሚል ሀሳብ ነው ያለና ባለሽ አካላት እቺ ነገር ድጋፍ ያደርጉ ጥሩ ነው የሚል ሀሳብ ስላለ ፎር ሹር ይቆማል። እሱ
አንደኛ እየዘረጋንም ያለነው ኬብል ለስርቆት የተጋለጠ አይደለም። በአብዛኛው ኮሪደር የደረሰባቸው ቦታዎች የኮፐር ኔትወርክን ወደ መሬት ውስጥ አናስገባም፣ ሙሉ ለሙሉ ነው የምናነሳው። ምክንያቱም ደክት ውስጥ ብናስገባ የደክቱን ሁሉ ከፍቶ የመሰረቅ ቻንስ አለው። ከዚህ በፊት እንኳን የደክቱን ከፍቶ መስረቅና የደክቱን ብረት መዝጊያ ብረት ሁሉ ይሰረቃል። የማኑዋል ከቨሩ ማለት ነው። እሱን ሁሉ ቀይረናል። እሱንም የብረት የነበረው ወደ ጂአርፒ ማኑዋል ከቨር ቀይረናል። ጂአርፒ ደግሞ የመጨረሻ ፕሮሰስ የሆነ የፕላስቲክ አይነት ነው። ከዛ በኋላ ሪዩዝ ማድረግ አይቻልም ጂአርፒ የሚባለው። ስለዚህ እሱም ለስርቆት አይፈለግም። ስለዚህ በእንደዚህ አይነት ቴክኖሎጂዎች ለስርቆት የተቃለጡ እቃዎቻችንን ሪፕሌስ እያደረግን የመጣን። መሰረተ ልማቶች ላይ በሚፈጸሙ ወንጀሎች ዙሪያ የተቀመጡ የህግ ተጠያቂነትን በተመለከተ የህግ ባለሙያ አናግረናል። እንደሚታወቀው የመሰረተ ልማት ስርቆት በተለይ አሁን ላይ ካለው የልማት ሁኔታ አንጻር በጣም ተጋላጭ ናቸው። ይህንን ለመቆጣጠር በ1997 ዓመተ ምህረት በኢፌዴሪ የህዝብ ተወካዮች ምክር ቤት እነዚህን ለመቆጣጠር በአዋጅ ቁጥር 464 1997 አዋጅ አጽድቆ ወደ ስራ አስገብቷል። ይህም አዋጅ ምንድነው? የቴሌኮሙኒኬሽንና የኤሌክትሪክ ኃይል አውታሮችን ደህንነት ለመጠበቅ የወጣ አዋጅ ቁጥር 464 ወይም በውጪዎች አቆጣጠር 464 2005 ዓመተ ምህረት አዋጅ ጸድቋል። ወንጀሉ በዋናነት የተቀመጠው በአዋጁ አንቀጽ 4 ላይ ነው። ምን ያካትታል? አንደኛ ስርቆት፣ ሁለተኛ ጉዳት ማድረስ እንዲሁም አገልግሎት እንዲቋረጥ ማድረግ የሚሉትን አዋጁ በወንጀልነት በጥፋትነት ያስቀምጣቸዋል። የተፈጸመው ወንጀል ከአንድ በላይ በሆነ ግለሰብ ሲፈጸም ከአዋጁ በተጨማሪ የወንጀል ህጉ አንቀጽ 32 አንድ በመጥቀስ ዋና ወንጀል አድራጊ ተሳታፊ በመሆን የሚፈጸም ከመሆኑ አንፃር ያንን ያጣመረን ክስ የመሰረት እንገኛለን። አሁን በፍርድ ቤት ክስ መስርተን ፍርድ ቤት በሂደት ላይ ያሉ ጉዳዮች አሉ። ከ5 ዓመት እስከ 20 ዓመት ድረስ በእስራት ቅጣት የሚያስቀጡ ናቸው እንደ ወንጀሉ ክብደትና እንደደረሰው ጉዳት መጠን ማለት ነው። የህዝብና የመንግስት ሀብት መሆኑን እያወቁ የተሰረቀ ንብረቶችን ከወንጀል ፈጻሚዎች ላይ የሚገዙ ግለሰቦችም በህግ ተጠያቂ እንደሚሆኑ ባለሙያው ይናገራሉ። ይሄ ንብረት ከተወሰደ በኋላ የሚቀበሉ ሰዎች አሉ። የሚገዙ በተለያየ መንገድ የሚቀበሉ ሰዎች አሉ። በወንጀል ህጋችን 683 ላይ አመርኋ ላይ በከባድ መሸሸግ ወንጀል የሚቀጡ ይሆናል። ይሄን በስርቆት የተገኘን ንብረት መግዛት፣ ይዞ መገኘት፣ ማስቀመጥ እነዚህን የመሳሰሉ ነገሮችን የሚያካትት በመሆኑ በመደበኛ የመሸሸግ ወንጀል አለ። ይሄን ደግሞ ከባድ የሚያደርገው ምንድነው? የመንግስት ንብረትን እያወቀ መሆኑ። መሸሸግ በራሱ በእያወቀና በቸልተኝነት የሚላለው ይሄ የሚፈጸመው የመንግስት ንብረት መሆኑን እያወቀ እነዚህን የተሰረቁ ንብረቶች የገዛ የያዘ ያስቀመጠ ሰው እንግዲህ በከባድ መሸሸግ ወንጀል የሚቀጣ ሲሆን ክስ የሚመሰረትበት ሲሆን ይህም እስከ 15 ዓመት ጽኑ እስራት ድረስ እንዲሁም እስከ 20 ሺህ ብር የገንዘብ መቀጮ ድረስ የሚያስቀጣ ነው ማለት ነው። መሰረተ ልማቶች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ የሆኑ ጉዳዮችን ለማከናወንና የህዝብን የዕለት ተዕለት ኑሮን በማቃለል በኩል ያላቸው ሚና ከፍተኛ እንደሆነ ይታወቃል። ስለሆነም ሁሉም በኔነት ስሜት መሰረተ ልማቶችን ሊጠብቃቸውና ጥንቃቄ ሊያደርግላቸው ይገባል። የቴሌኮም መሰረተ ልማቶች ህዝቡ አገልግሎት የሚያገኝባቸው ነው። ከጊዜ ወደ ጊዜ ኑሯችን በአብዛኛው ከቴሌኮም መሰረተ ልማት ጋር ከቴሌኮም አገልግሎቶች ጋር የተቆራኘ እየሆነ ነው የመጣው። ገንዘብ በኤቲኤም አውጥቼ ጉዳይ መፈጸም ብፈልግ የቴሌኮም ኮኔክሽን ከሌለ ይህን አገልግሎት ማግኘት አልችልም። በሞባይል መኒ ገንዘብ ለሰው ማስተላለፍ ብፈልግ የቴሌኮም መሰረተ ልማት ከሌለ አገልግሎቱ ከሌለ አልችልም። ስለዚህ ሁላችንም የምንገለገልበት የህዝብ ሀብት ነው። ስለዚህ ይህንን ሀብት መጠበቅ ያለበት ህብረተሰቡ ነው። እንደዚህ አይነት የተጋለጡ ሁኔታዎች ሲያጋጥሙ ለስርቆትም ወይንም ለጥፋት የተጋለጡ ሁኔታዎች ሲያጋጥሙ ኢትዮ ቴሌኮም ጋር ደውሎ ማስታወቅ የተዘጋጀ ለዚህ ፐርፐስ የተዘጋጀ አጭር ቁጥር አለ 994 ደውሎ ቢያሳውቁን ኢሚዲየትሊ እኛ ቦታው ላይ ሄደን የማስተካከል ስራ የማንሳት ስራ እንሰራለን። የመብራትና የቴሌ ጉዳይ ወሳኝ ነገር ነው ሁለቱ ማለት ነው። እና አሁን መብራት በተቆረጠ ጊዜ አሁን አደጋ ሲደርስ ምንድነው ሌቦች ይቆርጡታል። አሁን በተለይ ቴሌ ላይ ማለት ነው ሲዘረጋ አዲሱ መንገድ ላይ ሲዘረጋ ይቆረጣል። ያኔ ሲቆረጥ ምንድነው ምን ሆነ? መብራት ይጠፋል። ቴሌ ስልክ ሁሉ እንደልባችን ማውራት አንችልም። ኔትወርክ አይኖርም። የኔትወርክ ችግር ይሆናል። በዚህ ጊዜ ምንድነው የምናደርገው? እንቸግራለን። በህብረተሰቡም በግለሰቡም በኔም አሁን ልማቱ ለህብረተሰቡም እንደ ሀገርም ጥቅም ስለሆነ ሌባ ማበረታታት ሳይሆን ሌባን አሳልፎ መስጠት መቻል አለበት። ለምን ኢኮኖሚ ወደቀች ማለት ሀገር ወደቀ ማለት ነው። ይህንን ግንዛቤ ለህብረተሰቡ በደንብ ሀገር አስጨብጦ ህብረተሰቡ ንቁ ተሳትፎ ማድረግ አለበት ብዬ ነው ማስበው።